ሰላም ሰላም ጋይስ ሰላም ናችሁ? እኔ ሰላም ነኝ። ሰብስክራይብ ላይክ ሼር አድርጉኝ። ተረፈ ወዳችኋለሁ ማለት ነውና አብርሃም ዛሬ ምን አለ? ደክሞኛል አሞኛል ምናምን ቅብርጥሶ ይላል። ሲጀም የሩታን ማን ይረዳት? ሩታ እንድትጠላ ማታደርጉት ጥረት የለም በነገራችን ላይና በቀደም ደግሞ አቤልና ወንድምየው ማለት ነው ምን አስባችሁ ነው? ሲጀምር እንትና ማለት ኤፕሪል ያኔ ሩታ እንዳትጎዳ ብለህ ምን ያደረከው ነገር አለ? ትሂድ ምናምን አይደል? አሁን ወንድምህ ሲጎዳ ለወንድምህ ነው እንጂ የምትፈልጋት ኦሬዲ ለሱ አስበህላት አይደለም። የነሱ መለያየት አስቦ ሳይሆን ወንድምህ መጎዳት አስቦ ነው እንጂ እዛ ጋር ሩታዬን እየተለማመጥከት ያለው የሩታዬ ነገር አሳስቦ አይደለም። ሲጀመር በጣም ነው የሚገርመኝ። እውነትን ለመናገር በጣም ይገርመኛል የሰው ሊያስተሳሰቡ ማለት ነው። እዛ ጋር ስላለቀሰ የሆነ ምግብ አልበላም ስላለ ለወንድምህ አስበህ እንጂ ለሩታዬ አስበህ አይደለም። በነገራችን ላይ እዛ ጋር ሩታዬን እየተለማመጥከት ያለው ማለት ነው። ሁላችሁም አስመሳዮች ናችሁ ማለት ነው። ሲቀጥል ደግሞ የሆነ ነፍሰ ጡር እኮ እንደዛ አይደለም። ይቅርታ እንኳን ብትጠይቃት ብዙ አሁን ትሪት የምትደረግበት ብዙ የሚያስፈልጋት ነገር ብዙ የሚያምራት ነገር አለ። በቃ ቅብጥብጥ ነው የሚያደርገው ሲጀመር እስከ 6 ወር እርግዝና ማለት ነው። ይሄን እንኳን ተረድተህ እሷን ትሪት ለማድረግ አልሞከርክም ማለት ነው። ያኔ ይቆጭሃል ስትልህ ይቆጨኝ። ከዚህ በላይ ነፍሰ ጡር ሴት እንደዛ አይባልም። በነገራችን ላይ ምንም እንደኛ ምንም ተናዳጅ ብትግስትም ባይኖር ማለት ነው እንደዚህ ማድረግ የለብህም። ሲጀመር አንተ ሴት እናት አይደል እንዴ ያለች እንዴት እንደዚህ ታደርጋለች ሲጀመር ማለት ነውና አሁን ደግሞ እየቀጣሽ ነው። በስነ ስርዓት እንኳን ተገናኝቶ 2 ቀን እንኳን በስነ ስርዓት አውርቷት አያውቅም። ስለዚህ ይችል ምን ታርግ? እውነት በጣም የሚገርመኝ አሁንና ኤፍሬም እየተለማመጣትና ይቅርታ እየጠየቃት ያለው ወንድሙ መጎዳት አሳስቦት እንጂ የሩታ ከቤት መውጣት አሳስቦት አይደለም። ገባህ አይደለም? ስለዚህ እናንተ ሩታዬን እንድትጠላ ከምታደርጉ እናንተ ከልባችሁ ይቅርታ ብላችሁ ልጅቷን የምትፈልጓት ከሆነ ከልባችሁ ይቅርታ። እሷ ሲጀምር ትዳሬን አልፈልግም ምናምን አላለችም። አልወደውም አልፈልገውም አላለችም። እናንተ ግን አዙራችሁ ሩታዬ በተመልካች እንድትጠላ በህዝቡ እንድትጠላ ነው እያደረጋችኋት ያላችሁ። ግን እናንተ እውነት በጣም ፈጣሪን ፍሩ። ቢያንስ እሷን ባፈሩ ቤተሰቦቿን ባፈሩ ፈጣሪን ፍሩ። ሲቀጥል ደግሞ ሩታዬ እኮ ቤተሰብ አላት አይደል እንዴ? ቤተሰብ የሚወዷት እህት ወንድሞቿ ይወዷታል። በነገራችን ላይ እሷ የሰው ነገር አልሰማም ብላ ህይወቷን አበላሸች እንጂ በገዛ እጇ ማለት ነው። ምክንያቱም ይሄ ትዳር አትበይው፣ ይሄ መኖር አትበይው። በየቀኑ ሚዲያ ላይ እየወጡ ማልቀስ፣ በየቀኑ መጨቃጨቅ፣ በየቀኑ ነፍሰ ጡር ሆነች በኋላ እንኳን በፍቅር ቢኖሩ ምን አለበት? ነፍሰ ጡር ሆነች በኋላ ማለት ነው። እና ሁሌ መጨቃጨቅ፣ ሁሌ እንትን ማለት በቃ አረብስማ እንካ ሰላምተኛ በቃ ይሄ ነው የነሱ ትዳር። በቃ ይሄ እንደዚህ አይነት ህይወት ባይሆን ይቀር። የምር በጣም ነው የሚያስጠላው ሲጀምር። እና ምን ልል ፈልጌ ነው ደከመኝ። የራስህን ጉዳት ብቻ ለምን ታስመስላለህ? ለምን ታወራለህ? የሩታዬ ይሄን ማን ይረዳት? ማርያምን ሴት ልጅ ነኝ፣ ብዙ ነገር ያስፈልጋታል። በአሁኑ ሰዓት ደግሞ ብዙ ነገር በቃ ብዙ ትሪት የምትደረግበት ሰዓት ነው። ግን ያን አልተረዳሃትም። ስለራሷ ቁስል ብቻ ነው፣ ስለራስ መጎዳት ብቻ ነው። ሲጀምር አስመሳይ ነህ። እንደ ልብ ቅርጥፍ አድርገህ እየበላህ መች የት ጋር ነው የተጎዳኸው? የገቱ ጎዳ። እውነቴን ነው። ወንድ ልጅ እንደው በጣም የሚያናድደኝ አብርሃም ማርያምን፣ ወንድ ልጅ አታሰድብናት። ቆፍጠን በል በቃ። ለሚስትህ መክፈል እሷ ብዙ መጽዋዕት ከፍላላታል። የሷን ሩቡን እንኳን እየከፈልክላት አይደለም። ገባህ? አሁን ዝም ብለህ ቤት ተዘብዝፈህ ማልቀስ ነው ያደረከው እንዴ? በጣም እያናደድከኝ ነው አብርሃም። ይሁንስ እንደው አጠገብ ብኖር እኔ ነበርኩ ማቀው እና ሩቡን እንኳን እሷ እስከዛሬ ይሄን አመት ሁሉ የከፈለችልን መጽዋዕት ለአንተ አንተ ግን አሁን ነፍሰ ጡር በነበረችበት ሰዓት የሷን የሩቡን እንኳን እየከፈልክላት አይደለም። በጣም የወንድ ልጅ በቃ እንዴት ነው ወንድ ልጅ የምር በጣም ነው ስለራስ ጉዳት፣ ያንንም ስለራስ ጉዳት፣ አሁንም ስለራስ ጉዳት። ምን አይነት ሰው ነው ግን አንተ? ምን አይነት አስተሳሰብ ነው ያለበት? ጥፋት ካለብኝ ጥፋት ማን ለማርገህ ባታጠፋ ኖሮ ይችል ተቤት ትወጣ ነበር። ለማርገህ ጥፋት ግን ማጥፍተሃል። ታዲያ ጥፋት ካለብኝ ትላለህ እንዴ? እና ማን ጥፋት ያለበት? እሷ ነች። ታዲያ እሷ እንደ ጥፋተኛ እንደ መጥፎቱ ምናምን ለማስደረግ እንዴ? ተመልካች እኮ አይቶ ነው የሚፈርደው። አይቶ ልብ ይፈርዳል። ምን ሆነ ነው አንተ ግን የእውነት በጣም አስተሳሰቡ እንዳል ይወረደ ህፃን ልጅ 10 ዓመት ልጅ ራሱ ያንተን አስተሳሰብ አያስበው። ማርያም አውቀህ ህፃን የሚያጫውተው ነገር በጣም ይገርመኛል። ለኔ ራሱ ግራ ነው የሚገባኝ ምር። እና ልጅቷን አትጉዳት በቃ ትኖርበት እንዴ? ምን ሆነ ነው? ድራማችሁንም ከሆነ አብቁ በቃ። ይሄ ድራማ በእኛ ላይ አትስሩብን የሚፈጠራችሁ ጌታ እንዴ! እንደዚህ አይነት ድራማ ደግሞ ሲጀመር ምን የሚሉት ድራማ ነው? የለም እንደዚህ አይነት ድራማ ከየት የመጣ ድራማ ነው? እንደዚህ አይነት ደግሞ እናንተ በቃ ብርና ብር ብቻ አፍቅራችሁ ምን ልትሆኑ ነው እንዴ? ኧረ በእናታችሁ ፎቅ በሉ በቃ። አንዳንድ ቀን እንኳን ሰላም ሰጡን እንዴ!
እኛ ብዙ ደስታችሁን የምናይ ደስታችሁን የምንወድ ልጆች እዚህ ጋር እየተጠባበቁን፣ እናንተ ግን የራሳችሁን ብቻ በቃ። አረ በጣም ነው የሚደብረው እውነት። ለተመልካች ራሱ ክብር ይኖራችሁ። ቢያንስ ውስጥ ከመጣችሁ ይሄን 4 ዓመት 3 ዓመት ሲከታተሉ የነበሩ ልጆች አሉ። ስለዚህ እነሱን እንኳን በእናትህ አንተና ትሬት አድርግ። እነሱን እንኳን አስብ፣ ለነሱ አስብ። በነገራችን ላይ አብርሃም አንድ ቀን ወጥቶ ሊቢያ ላሱ ለታገቱ ልጆች አንድ ቀን ድምጽ ሆኖ አያውቅም። በነገራችን ላይ አንድ ቀን ስለተጎዳ ሰው አውርቶ አያውቅም። በፊት አንድ ሰሞን ረዳ የተጎዱትን ከያ በኋላ ካላስ በቃ ወደ ዶላሩ ገባ። ገብርኤል እንደ በፊታችሁ ሰው እየረዳችሁ ምናምን በዛ ታገኛላችሁ። ወደ ገዳም እየሄዳችሁ የበረከት ስራ በመስራት ምናምን አለ። እናንተ ግን ቤተክርስቲያን ራሱ የምታውቁ አይመስለኝም። ሴጣን ይላል። ሴጣን እኮ ሴጣን የተወጋየውን በመንፈስ እንድንሳበት ይላችሁ እንዴ? ሲጀምር ቤታችሁን ማስረጨት አለባችሁ፣ ማስባረክ አለባችሁ። በየቀኑ ከተማን ያላችሁት እናንተ የገጠር ሰዎች ናችሁ። በሳምንት አንድ እንኳን የገጠር ሰው እየመጣ ይባርካል ቤታችሁን ማለት ነው። ስለዚህ እናንተ ንስሐባት አግብታችኋል፣ ተጋብታችኋል አይደለ? ንስሐባት ይዛችሁ በየቀኑ ቤታችሁን ማስባረክ፣ በየ2 ቀኑ በየ3 ቀኑ ማስረጨት ጸበል። በቃ ክርስቲያን ናችሁ አይደለ? ከዛ የምን ሴጣን ነው የሚመጣው? ሲጀምር ሁሉም ዩቲዩበር ናቸው እንዳለ። አንድ ዩቲዩበር ያልተጣላ ዩቲዩበር አታገኙም አሁን ላይ ማለት ነው። በጣም ነው ምን አይነት መንፈስ እንደገባ አላውቅም። አንዱን ለአንዱ እያየ በቃ ይሄ ሰብስክራይብ በቃ አይናችሁንና ጆሮአችሁንም አሚሯችሁንም ድፍንፍን አድርጎታል። በጣም ያሳዝናል። ለማንኛውም እንግዲህ ደግሞ ዛሬ ማታ በሚመጡት ነገር ደግሞ እንመለሳለን።